በየቀኑ ምግብ እንደሚያስፈልገን ስንታመም መድኃኒት እንደሚያስፈልገን ሁሉ በቋሚነት ቁርአን ያስፈልገናል። ቁርአንን አላህ ሽፋእ ብሏል። ያ አዩሃ ናሱ ቀድ ጃአኩም ቡርሃኑ ሚን ረቢኩም ወአንዘልና ኢለይኩም ኑረን ሙቢና። እናንተ የሰው ልጆች ሆይ ብርሃንን የያዘ ሁሉን ነገር ግልጥ አድርጎ የሚያስረዳ መጽሐፍን አውርደንላችኋል። ወኑነዚሉ ሚነል ቁርአኒ ማ ሁወ ሺፋእ። ከሰማይ ከሚወርዱ ነገሮች ቁርአን የሚባል ነገር አውርደናል። ምንድነው ጥቅሙ? ሺፋእ ፈውስ ነው ብሏል አላህ ተባረከ ወተዓላ። ህይወት ላይ ስኬት እንዲገኝ ሰላም እንዲገኝ ቁርአን ያስፈልገናል። ቁርአኑ በእጃችን ስለያዝ ነው። አንዳንድ ሰዎች እንደሚያደርጉት ግንባራችንን ስላስነካ ነው፣ ስለሳም ነው፣ ስለተሸከም ነው፣ ግርግዳ ላይ ስለሰቀል ነው ሳይሆን ስላመንበት ይጠቅመን፣ ካመንበት አስተንተነን አስተውለን ከቀራ ነው። ሁሉም የሚችለውና ከሁሉም የሚፈልገው ደግሞ ምክሩን ከተቀበለን ነው። ቁርአንን አሳምሮ መቅራቱ በቃል መሸምደዱ ብቻም በቂ አይደለም። ዋናው ትልቁ ግቡ የመሐፈዙም የመማሩም የማስተማሩም ቁርአን የማውረዱም ዓላማው ቀቡሉ መዋዒዝሂ የቁርአንን ምክር መቀበልና መተግበር